አሁን የሚገኘው ቢኒያም የወንዶችና የሴቶች ጸጉር ማሰልጠኛ ሲሆን ከስራ አስኪያጁ ጋር በማድረገው ነገር ተከታተል። ይህንን ተቋም ከሌላ ማሰልጠኛ ምን ተመራጭ ያደርገዋል ብለው ያስባሉ? ይህን ተቋም ከሌላ ማሰልጠኛ በጣም ለየት የሚያደርገው ነገር አንደኛውና ትልቁ ነገር የሚሰራ ሰው ካለ ተማሪዎች የተግባር ስራ 80% የተግባር ስራ ስለሆነ 20% ነው ቲዮሪ የሚማሩት እና የሚሰራ ሰው ከምንፈልገው በላይ ነው የሰው ኃይል ያለ። ይህም ተቋም እኛ ስንከፍት ይህም ሎኬሽን ስንመርጥ የሚሰራ ሰው ይኖራል የሚል ጥያቄ ነው እንጂ አእምሯችን ላይ ያደረ ተማሪ እናገኛለን አይደለም። እንደዛ እንዳልነውም ደግሞ የሚሰራ ሰው በጣም ሎኬሽኑ ማሪፍ ስለሆነ በወረባ ነው የሚሰሩት። ሰዎች በወረባ ይሰራሉ፣ ሜካፕ ያገኛሉ፣ የጥፍር ያገኛሉ፣ ወንዶች ያገኛሉ። ምክንያቱም ሁሎችም በተግባር ስራ ላይ ነው 80% የሚለማመዱት። አንደኛውና ትልቁ ለየት የሚያደርገው ነገር እሱ ነው። ሌላው ደግሞ ቅድም እንደተናገርነው በጣም የስራ እድል ፈጠራን በተመለከተ ወደ ውጭ ማስቀጠራችን፣ ሀገር ውስጥ ማስቀጠራችን፣ ወደ ውጭ የሚሄዱ ልጆች ወደ ውጭ ካሉ የሀገር ውስጥ ባለሀብቶች ጋር ኮሚኒኬት አለን። በጣም ብዙ የሳሎን ብራንች ያላቸው ልጆች አሉ። ከነሱ ጋር ኮሚኒኬት አለን። የእኛን ተማሪዎች ስፔሻል ክላስ የጨረሱ ልጆችን በልዩ ክላስ አስተምራል ወደ ውጭ እንልካለን። የሚሄዱበት አንድም አይነት ወጪ አይጠበቅባቸው። የመንገድ በረራ፣ የቪዛ፣ የተለያዩ ወጪዎችን አያወጡ። እዛም ከሄዱ በኋላ አይቆረጡባቸው። ተማሪዎች ስልጠና ሲጨርሱ የሚሰጣቸው መረጃና ሰርቲፊኬት አለ። ተማሪዎች ስልጠናቸውን በአግባብ ከጨረሱ ስልጠናቸው እና ጊዜያቸው ካለቀ በኋላ ልጆችን መምህራኖችን ያያቸዋል፣ እኛም እናያቸዋለን። እነዚህ ልጆች ከስልጠና ወጥተው ቀጥታ ወደ ስራ ቢሄዱ ለቅጥር ብቁ ናቸው ወይ ብለን ካሰብ ሰርቲፊኬት እንሰጣቸዋለን። ሰርቲፊኬታቸውን ከያዙ በኋላ ሲዩሲ እንፈልጋለን ካሉ ደግሞ ሲዩሲ የሚመሰሩበትን ደብዳቤ ጽፈን እንሸኛቸዋለን።